ያገናኛችሁ? መጀመሪያ ያየሽው እንዴት ነበረ? ብራንች ነው የመጣው መጀመሪያ፣ ያው ብር ለማውጣት ለማስገባት ማለት ነው። መጀመሪያ የመጣበትን ቀን አላስታውስም፣ ግን በተደጋጋሚ ስለመጣ እዛው አካባቢ የመጣበት ጊዜ እዛው አካባቢ ነው ብዬ አስባለሁ። ስለዚህ የዳሽን ባንክ ከስተመር ነበር ማለት ነው? አልነበረም፣ የእኛ ባንክ ከስተመር አልነበረም። አካውንቱን የእኛ ብራንች ላይ አይደለም። የዛን ሰሞን ግን መጣ። እኔ ያንን ሁኔታዎች ሊፈጠሩ አካባቢ መጣ። አላውቅም፣ ቀድሞ አይቶ ሰምቶ እንትን ብሎ ይምጣ ኦር ደግሞ እዛ ከመጣ በኋላ ይሁን ምንም ዋውቀው ነገር የለም። ግን በጣም አጭር ጊዜ ነው ከእሱ ብራንቻችን ከመጣበት እስከ ድርጊቱ እስከሚፈጸም ማለት ነው። መጀመሪያ ብራንች የመጣው ብር ሊያስገባ ወይ ሊያስወጣ እንደ ኖርማል ከስተመር ነው። ከዛ በሁለተኛ በሶስተኛ መጣ። ከዛ ሲመጣ ያው ፊት ለፊት ነው ማስተናግደው፣ ሰዎችን በፈገግታ ምናምን ነው ማስተናግደው። ግን በጣም ልክ አለኝ ለህይወቴ ላይ በጣም በገደብ ነው የምንቀሳቀሰው። ከስራ መልስም ምናምን በቃ ቁጥብ ነው ህይወቴ። ጓደኛም ብዙ የለኝም፣ ማህበራዊ ኑሮ ምናምን እንደዛ። ስልክ የሆነ ቀን ላይ ስልክሽን ስጪ ምናምን ነገር አለ። ከዛ እኔ አይ ስልኬን አልሰጥም ቴንኪው ምናምን አልኩት። ኖ አይደለም፣ ስልክ ከመጠየቁ በፊት እዚች ጋር ትንሽ በቃ ስልክ አልሰጥም አልኩት። ከዛ ግን የግል ስልክ ቁጥርሽን ስጭኛለሽ፣ የስልክ ቁጥርሽን ስጭኛለኝ። እኔ ግን አልሰጠሁትኝም። ከዛ የሆነ ቀንም እንደዚህ መንገድ ላይ ምናምን ስልክሽ እንትን ልበልሽ ለማውራት ምናምን ፈለገ። እዛ አካባቢ የነበሩ ቅድሚያ ስለነበሩ እያንዳንዱን ዲቴል አላስታውስም፣ ግን ስልክ ጠይቆኛል። እምቢ ብየዋለሁ። ያ ደግሞ ብዙ ሰው ሊጠይቅሽ የሚችለው ነገር ነው። ባንክ ላይ ስትሰሪ ፍሮንት ላይ ስለምትሰሪ ምናምን ማለት ነው። ግን ችግሩ መቼ ነው የመጣው? ስልክ እኔ ሳልሰጠው ኬት እንዳመጣ በማላውቀው መንገድ ቴክስት አደረገልኝ፣ ደወለልኝ። አላነሳሁም አዲስ ስልክ ስለነበር። ከዛ ገብቼ ቴሌግራም ላይ ማን እንደሆነ ሳይ እሱ ነው። ሶሪ ፎቶ የቴሌግራም ፎቶ ስታይ ቴሌግራም ፎቶ አየሁኝና ሳየው እሱ። ከዛ ደነገጥኩኝ። እንዴ ማነው ስልኬን የሰጠው ምናምን ብዬ በማግስቱ ስራ ቦታ ሲሄድ ጠየኳቸው። ስራ አብረው የሚሰሩ ልጆች ስልኬን የሰጠ ሰው አለ ወይ ብዬ መጀመሪያ የነበሩትን ሰዎች ምናምን ስጠይቅ ማንም እንዳልሰጠ ፎቶ ምናምን ሳሳያቸው እንደውም ራሱ አይተውት ራሱ አያውቁም። ይህ ሰው እንደዚህ ስልኬን ጠይቄው ከልክየው ነበር፣ ኬት እንዳመጣ አላውቅም አልኳቸው። እነሱም አናውቀውም አሉ። ከዛ ሁለተኛው ከእኔ ጠዋት 2 ሰዓት ገብቼ ሌላ ሰው 3 ሰዓት የሚገባ ሰው ነበረ። እሷ ስትመጣ ስልኪ ምናምን ለሰው ሰተሻል? አልሰጠሁም አለች። ከዛ ፎቶውን ግን ሳሳያት ይህን ሰው ታውቂዋለሽ ወይ ብዬ ስላት አውቀዋለሁ አለችኝ። እና አውቀዋለሁ እንደዚህ የወንድሜ ጓደኛ ይሁን ብቻ እንደዛ ነገር አለችኝ። አይ እኔ ኮንፈርት አልሰጠኝም፣ ስልኬን ኬት እንዳመጣ አላውቅም ምናምን ብለን ብቻ በዛ አለፈ። ግን ነገሩ በዛ አልቆመም። ስልክ በተደጋጋሚ ይደውላል፣ እዘጋለሁ፣ ብሎክ አደርጋለሁ፣ ሁለተኛው ሶስተኛው እያለ ወደ 10 ስልክ ምናምን ብሎክ አደረኩኝ። ከዛ ደግሞ በሱም አላበቃም። መንገዴ ላይ ጠዋት ስራ ስወጣ ለስራ ልወጣ ስላየዋለሁ መኪና ምናምን ይዞ ልሸኝሽ ይላል። ከሰዓትም በቃ እንትን ይሄ ማስጨነቅ ውስጥ ገባ ማለት ነው። እንደዛ ሲሆን የመጨነቅ ጀመርኩኝ። ቢሮም ነገርኳቸው። ይሄ ነገር እንትን አላለኝም፣ ኮንፈርት እየሰጠኝ አይደለም ምናምን አልኩ እና ያንን ስል ቢሮ ያለችው ልጅ ኧረ ዝም ብለሽ ነው የምትፈሪው፣ እሱ ምንድነው እንደዚህ ሰውንት የሚል ሰው አይደለም። መጀመሪያ ትንሽ ነው የወንድሞቹ ጓደኛ ብቻ ነው ያለችው። ከዛ ግን እንደምታውቀው ሰው ማውራት ጀመረች። ምንም የሚያስፈራ ነገር የለመረ እሱ ዝም ብሎሽ ነው ምናምን አለችኝ። ግን እኔ አልተውኩኝም እና እህቴ ፋሚሊ ምናምን ብነግር በዛ ሰዓት ገና ነው አንድ ወር ከ15 ቀን ምናምን ነው ብነግር ማስጨነቅ ነው። ከእህቴ ጋር ምናምን ስናወራ እኔ እንደዚህ አይነት ነገር ያስጨንቀኛል ትተሽ ነይ ምናምን አለችኝ ሲስተር። ሌላው ግን ብዙም ትኩረት አልሰጠውም ነበረ። ቢሮም
ግቢም አከራዮቼ ምናምን ብቻ እንደ ኖርማል የለ በቃ ሴት ልጅ የሆነ ሰው ያስቸግራታል። እኔ ግን በቃ ከብዶኛል በጣም ምን ነገር ምን ውስጥሽ የሆነ የተፈጠረሽ ነገር አለ ደስ የማይል ነገር በጣም ከበደኝ። በቃ ማታ በህልሜ ሁላ አየዋለሁ እና በቃ እንትን አለኝ ጨንቆኛል በጣም ግን የሆነ ለወስነሽ እንትን ለማለት ደግሞ ዙሪያሽ ላይ ኧረ ምንም አይመጣም ምናምን የሚልሽ ሰው ሲኖር ብቻ ማንም ሰው ላይ እንትን ማለት አልፈልግም። እኔ ግን መወሰን አልቻልኩኝም። ቀጣይ ምን ላድርግ ትቼ ልሂድ ስራውን ዝውውር ልጠይቅ ምናምን የሚለው ነገር ያንን ነገር ራሱ አስተካክሎ ማፈን ብቻ አይደለም እንጂ በቃ መታውኛል። እንዴት ትጮያለሽ? ከዛ የጮኩ ጩኸት እዛ ጋር ላለው ፌደራል በጣም ከበቂ በላይ ነው። ሰምተውታል። በጣም እርግጠኛ ነኝ። በኃይለኛው ነው የጮኩት ማለት ነው። ያለኝን እንትን ብዬ ደግሞ እርዱኝ 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 ራሱ ብያለሁ ማለት ነው። ትንሽ ሰከንድ ምትል በቃ በጣም ጮክ ያለው በቂ ነበር። በደንብ ሰምተውታል እና ምንም ነገር አላደረጉም። በቃ አለፈ። መኪናው ነዱት። ነገሮች ትንሽ እንትን ያለ ይመስል አልነበረም። በቃ ያን ጮከ በኋላ ኖርማሊ ኬላ ላይ እንዳለ መኪና ላይ የተሳፈረው ሰው ወርዶ መኪናው ይፈተሻል። ራሱ አላደረገም። መኪና አልወረደም ግን ቆሟል። በሩን እንደዚህ ትንሽዬ ብቻ ከፈት አድርገውታል። ልክ በሩን ክፍት ሲያደርጉት እኔ ጮኩኝ። በቃ ምንድነው የምትጮኸው ምናምን በስነ ስርዓት ሰምተዋል። ለማስቆም ባልሞከሩ እንደውም እኔ የገመትኩት በቃ ሁለተኛው ኬላ ላይ ያስቆማሉ የሚል እንትን ነበረኝ፣ ሀሳብ ነበረኝ። ግን ያን ጩኸቴ ግን የበለጠ ሌላ ነገር አመጣብኝ ማለት ነው። እኔ ሴቭ ያደርገኛል ብዬ ጮኩ ጩኸት በጣም በስነ ስርዓት ነው የመቱኝ። አስቢው እንደዛ የሚያካክል ሰውዬው ራሱ እሱም በቃ ይዞ ወደዚህ ወደዛ አደረገኝ። አፌን ዘጋሁኝ ማለት ነው። ያ እና መኪናው ሄደ። እሺ ደስ ይለኛል። አሁን አልፌ በጣም ነው ግን ደስ የሚለኝ እንደዚህ ማውራት ማለት ድምፄን ራሱ አገጣጥሜ ይሄንን ማውራት መቻሌ ለእኔ በጣም ትልቅ ነገር ነው። እና በቃ መኪና ወጣ። የጸጋ ፔጅ ላይ ሞዴሬተሮች የኔ ሰው ላ አለፉ። መኪናዎቹ ማንም አላስቆመም። እዛ ወደ ታሰበው ቦታ አክቹዋሊ ሁለት እንትን ብለዋል። አንደኛ ብቻ ቦታ ቀይረዋል ብዬ ማስባለሁ። ግን እዛ ሴት ደግሞ የተቀበለው ሰው ምናምን ስለነበር እርግጠኛ አይደለሁም። ብቻ እዛ የነበረው ነገር ሄድን። በመሀል የሆነ ልክ መጨረሻ እዛ ቤቱ ጋር ከመድረሳችን በፊት የሆነ ምግብ ቤት ማንም ሰው የሌለበት እነሱ ብቻ 13 ምናምን ምግብ ምናምን ተጠባብሶ ምናምን ገብተዋል። እና ኦልሬዲ እዛች ጋር የተመታሁት እንትን ኦልሬዲ ፍርሃት ውስጥ ስለከተተኝ ምን ማድረግ እንዳለብኝ አላወቅኩኝም። አንደኛ ማንም ሰው የለም፣ እነሱ ብቻ ነው፣ አስተናጋጆቹ ብቻ ነው። በቃ በአይኔ እነግራቸዋለሁ በቃ አስወጡኝ አይነት ነገር፣ ግን ማንም ምን ማድረግ የሚችለው አይደለም። ከዛ በቃ ወደ ቤት ሄደ። ቤት ሩቅ ነው፣ በጣም ገጠር ነው፣ ሐዋሳ ውጭ ነው ምናምን በቃ ገጠር ቤቶች ያሉበት አካባቢ ነው። ልክ ቤት እሱ የተዘጋጀው ቤት ስንደርስ ደጅ ላይ የተወሰኑ ሰዎች ብዙም አይደለም ግን የተወሰነ ሰው ቆመዋል። ልልል እያሉ እያጨበጨቡ ነው። እሱ ሙሽራ አይደል ይዞ የመጣ እነሱም በዚህ በኩልም ደግሞ ያሉት እየጨፈሩ ነው። በቃ ዝብርቅርቅ ብሎብኛል። ሰማይ ዝቅ እዛ ነጠላ አምጥተው ሸፍነውኛል ምናምን ብቻ በቃ ልክ ወደ ግቢው ስንገባ ኦልሬዲ መራመድ አቅቶኛል። እሱ አውጥቶ ምንድነው ሲያገባ ምንድነው በአገር ቤት ደግና ምናምን ሲያገባ ጥይት ይተኮሳል አለ። እሱ አውጥቶ ወደ ላይ ጥይቱን መተኮስ። የዛኔ በቃ እኔ ራሴን ስቻለሁ። አፋፍሰው ወደ ቤት አስገቡኝ ማለት ነው። አቤት ገባን። የሆነ ባህላዊ ምግብ አዘጋጅተዋል። በቃ ሊትራሊ የሰርግ አይነት እንትን ነው። ኦልሬዲ ፕላን አድርገዋል። ተደዋውለው ከቤተሰብ ጋር ጨርሰዋል። ከዛ አካባቢ ካሉ ሰዎች ጋር ምናምን ለአገባ ነው ምናምን እርግጠኛ አይደለሁም። ምግብ ተሰርቶ ከጠበቀ የባህላዊ ምግብ ቀርበዋል። ስለዚህ ተነጋግሯል ማለት ነው። ኦልሬዲ የቤተሰቡ ቤት ነው የወሰደሽ። አሁን የቤቱ ሰው ማን እንደነበረች አላውቅም፣ ግን ወይ የእሱ በጣም ትልቅ ካሉ ሰዎች ጋር ምናምን ለአገባ ነው ምናምን ብሎ እርግጠኛ አይደለሁም። ምግብ ተሰርቶ ከጠበቀ የባህላዊ ምግብ ቀርበዋል። ስለዚህ ተነጋግሯል ማለት ነው። ኦልሬዲ የቤተሰቡ ቤት ነው የወሰደሽ። አሁን የቤቱ ሰው ማን እንደነበረች አላውቅም፣ ግን ወይ የእሱ በጣም ትልቅ እህት ነች ኦር ደግሞ አክስት ነች። ብቻ እንደዛ አይነት ነው የተመረጠው። ግን ርቀቱ ነው። እናቱ እህቶቹ ምናምን ያሉበት ትንሽ ቀረብ ያለ ቦታ አለ። እንደገና ደግሞ ከተፈለገም ቶሎ ይታወቃል አይነት ነገር።
ይሄኛው የተመረጠበት ምክንያት ርቀቱና ማንም ሰው የማያገኘው ቦታ መሆኑ ነው። የሚፈልግሽ ሰው እንደሚመጣ ምናምን አውቋል ማለት ነው። ፕሪኮሽን ጥንቃቄዎችን አውቋል። ኦፍኮርስ እኔ ኦልሬዲ ልክ ይጠጣሉ ምናምን በቃ እነሱ በቃ በጣም ደስተኞች ናቸው። ሰዋ የምትንቀጠቀጠዋ ምናምን ሴት የለችም። በቃ አንቺ ደግሞ በቃ ፈታ በቃ የሱ ቢስት ነሽ። እኔ በቃ ምንም አይምሮዬ ማገናኘት ራሱ አሁን ሳወራው ራሱ በቃ ይገርመኛል። ይሄ አሁን እኔ ነኝ የሆንኩት ያንን ብዬ ሳስብ አይምሮዬ ማገጣጠም ራሱ አቅቶታል። በቃ ምን እየተፈጠረ እንደሆነ ለራሱ እና በቃ ተጫዋች ቢ ምናምን ይሉኛል እና በቃ እኔ ራሴን አላቅም ምን እየተፈጠረ እንደነበር አላቅም ብዬ ብደመድመው ይሻላል። በቃ ምንም በቃ እንትን ብያለሁ። በቃ ዞሮብኛል ሰማይ ምድሩ ማለት ነው። ያ ከዛ በቃ በሉ ጠጡ ምናምን የሆነች ክፍል አስገቡኝ ማለት ነው። እና ክፍሏ ምን አይነት ነች? በጣም ጠባብ ነች። ትንሽዬ ክፍል ነች። አንድ አልጋ ሜትር ከ20 ምናምን የምትሆን አልጋ አለች። አግድም ያለ ሳጥን አለ። ጨለማ ነው ነው በቃ አሁን ያ ክፍል ሲመጣልኝ አይምሮ ላይ መቃብር ምን ይመስላል የሚለው ያ ነው የሚመስለኝ። እና እዛ አስገቡኝና በሩን ከውጭ ዘግተው እነሱ በቃ ወደ ሀጃቸው ገቡ። ይጨፍራሉ፣ ይጠጣሉ፣ ድምፅ ሰማለሁ። እኔ በቃ መሬት ላይ ነኝ። በቃ እግዚአብሔር እንደው ከዚህ ሁኔታ በቃ ምን ብዬ እንደምጠይቅ እራሱ አላውቅም። በቃ ከእግዚአብሔር ጋር ሙግት ውስጥ ገባሁኝ። በቃ ተባክታ አለቅሳለሁ፣ ጮኻለሁ። ሰሚ የሌለበት ሆነ። እዛ ጋር የነበረው ነገር ግን ልክ እኔ እዛ ሌሊት ሆነ አይደለም ወደ 6 ሰዓት ምናምን ሆኗል። እንደዛ ሲሆን ኦልሬዲ የኔ ፋሚሊ በዚህ ሳይድ ከቤት አከራዮቼ አለች እና አጠገቤ ደግሞ ከኔ ጋር ባንክ የምትሰራ ጓደኛ አለች። አምሽቼ የትም አምሽቼ ነው የማላውቀው። ካመሻው ቸርች ነው 2 ሰዓት 3 ሰዓት ይቀር። ከዛ ውጭ ላይፍ ራሱ የለኝም። በቃ አንድ ሰው በስህተት በቃ ሐዋሳ ላይ ከስራ ቦታ ውጭ ማውቀው ሰው ራሱ የለኝም። የትም አልሄድም። እና ወደ 2 ሰዓት 3 ሰዓት አካባቢ ሲሆንባቸው መደወል ጀመሩ ማለት ነው። ስልኬ ላይ ሲደውሉ ስልኬ ዝግ ነው። ከዛ ወደ ስራ ቦታ ተደወለ። አራን በሰዓቷ ነው የወጣችው ተባለ። አንደኛው ጓደኛዬ ደግሞ ሲደወላት አሞኝ እያለች ነበር፣ ሐኪም ቤት ሄዳ ይሆናል አለች። እየተደወለ ሲሄድ ቢሮ ያለችው ልጅቷ ጋር ደረሰ። እሷ ጋር ሲደርስ ቆይ ደውል መልሼ ልደውል ብላ በምትጣራው በምትጠይቀው ጠይቃ ከሷ ነው ቀድሞ የሰሙት እሱ እንደወሰደኝ እና በቃ እንደደነገጠ ሰው ምንም እንደማያውቅ ሰው ናት ግን በቃ እሱ ነው የወሰዳት አለቻቸው። የመጀመሪያው የሰሙት ከሷ ነው በሱ እጅ መወሰዴ ማለት ነው። ለቤተሰብ የተናገርኩት ነገር የለም ከእቴ ውጭ። ከዛ በዛው ሌሊት ቤተሰብ ጋር ተደወለ። ብቻ በቃ እነሱም ጋር የነበረው አዳር ማሰብ ይከብዳል። ወንድሜ ጋር ተደወለ፣ እቴ ጋር ተደወለ። እነሱ ሌሊት ተሳፍረው ወንድሜ አዲስ አበባ ነው ያለው ሐዋሳ ሄዶ ግን የዛን ዕለት ማታ ደግሞ መጥፋቴን እንደታወቀ በዚህኛውም ሳይድ እየተወራ ነው። ሰው መሀል ላይ ሰው አለ እዛም እንትን ቤት ምናምን ይመስለኛል ካደረገ በኋላ ለራሷ ለቤተሰብ ምናምን ፈርታለች። አላውቅም። አሁን እዛ ጋር ያለው ነገር እኔ ስላልነበርኩበት ይሄ ነው ማለት ይከብደኛል። ግን ፈርታ በቃ እንትን ብላለች። ሁለቱም ቦታ እንትን በቃ ወደዚህም ወደዛም እያደረገች ነበር። ምክንያቱም እሷ መውሰዱ መናገሯ ሊያስገኘኝም ይችላል ቶሎ ማንነቱ መታወቁ። በዚህ በኩል ደግሞ ለእነሱም እየነገረቻቸው ነው። ግን የተሳሳተ ቦታ ነግራቸዋለች። እንትን ሀገር ነው የወሰዳት ብላ በማግስቱ ልክ ወንድሜ ሲመጣ ይመስለኛል በማግስቱ እሱ ወደዛ ነው የሄደው። ወደ እሷ ወስዷታል የተባለ ቦታ ግን ማይገናኝ ቦታ ነው። እዛ አልነበረም የወሰደኝ። እዛ እንደዛ አደርን። በቃ በማግስቱ ነጋ። በሰላም አደርኩኝ። መሽቷል። እነሱ ሲጠጡም ሲጨፍሩ መሽቶላቸዋል። እዛ ጋር ሌሎች ይገደረገኝ የለም። ከዛ በማግስቱ በቃ እኔ ሌሊቱን ሙሉ እንዴት እንደማደርግ ሳሰላስል አንዴ ሳለቅስ አንዴ ስጸልይ ምናምን ያደርኩት እና ነጋ። የሆነች ትንሽ ወጣት ትንሽዬ ሴት ልጅ አለች ቤት ውስጥ የምታገለግል ምናምን በቃ እሷም ተርበት ብታለች። ማየቷ በቃ ምግብ ታመጣለች ስላት በቃ ግሽ ልጠብሽ ትለኛለች። በቃ ብልብል ብላ እሷም በቃ እንትን ብላለች። ፈርታለች፣ ተንቀጥቅጣለች። እዛ ጋር ሙሉ ጎረምሳ ነው ያለው። ለራሷ ምን ማድረግ የምታውቅም አይነት አይደለችም። እሷ እግሬ ልታጥበኝ ሆነ የሆነ ነገር ብቻ ታልካለች። በመጣችበት ቦታው ምን ይባላል ብዬ ጠየኳት። ምንም ሊሰራልኝ አይደለም። በምን እንደማደርገው ብቻ ጠየኳት። ምንድነው ያለ ትማሪያለሽ ምናምን አልኳት። 6ኛ ክፍል 7ኛ ክፍል ላይ ምናምን አለችኝ። የት ነው የምትማሪው? እንደዚህ ሃይስኩሉ እዚህ ቅርብ ነው ምናምን ትምህርት ቤቱ ቅርብ ነው ምናምን አለችኝ እና የቦታውን ስም ነገረችኝ እና የቦታው ስም ቡርሳ ይባላል። እሱን ይዣለሁ አይምሮዬ ላይ ቀኑን ሙሉ በቃ ምንድነው ማድረገው ብላለሁ። በቃ 10 የገጠር ቤቶች ምናምን ሄደሽ የምታውቂ ከሆነ ሽንት ቤት ውጪ ላይ በእንትን ነው ያለው
ዝም ብሎ ሜዳ ነገር ላይ ሸራ ነገር እንዲከለል ተደርጎ ነው ያለው እና ታያለሽ። ምንድነው እዛ አካባቢ ያለው ነገር ቤት ውስጥ ስላልሆነ ለሽንት ብለሽ ከወጣሽ ታያለሽ እዛ ያለውን ነገር ማለት ውጭ ያለው ነገር ይታያል። ከዛ በቃ በመሀል 2-3 ምናምን ሽንት ቤት ውሰዱኝ እያልኩኝ እዛ አካባቢ ያለውን ነገር ለማየት ምናምን ብቻ እንትን እያልኩኝ ነው። አይምሮዬ እየጣረ ነው ከዛ ነገር ለመውጣት። ግን ጠዋቱ አካባቢ ላይ ኦልሬዲ የመጡት ልጆች ተሰበሰቡ። በቃ ሽማግሌ ይላካል ቤተሰብ ጋር በቃ ሚስት ነሽ ብለዋል። ያ ከዛ እኔም ቢሮም በቃ ፖሊስ ጣቢያ ላመልክት እንደ ምናምን እያልኩኝ ነበረ። ከዛ ሰውየው እንደዛ ነው ከተባለ የበለጠ ራሴ ላይ ጣጣ ማምጣት ነው ብቻ በቃ እንትን ያለ ጊዜ ነገር ነበረ። ክብ ብሏል። ስጋቴም አለ ፍርሃቴም አለ። ግን ውስን ማድረግ አቅቶኛል። ሰው በመሀል ያ ጭንቀቱ ምኑም ስለነበረ 5 ቀን ምናምን ፍቃድ ወስጄ ቤተሰብ ጋር ሄድኩኝ። ቤተሰብ ጋር ሄጄ ረፍት 5 ቀን ሌላ ቆምሽ ነው በደንብ አስረጅ። ምክንያቱም ቤተሰብ እረፍት እስክትወስጂ ድረስ እያስጨነቀች ነበር ማለት ነው። እየደወለ ማደወሉ መንገድ ላይ መገኘቱ ምናምን እኮ በቃ በጣም እንትን ብሏል፣ ሰራጽ ብሏል። እኔ እንደውም ታክሲ ነው የምጠቀመው እና በእኔ ቤቴ ስለማይታወቅ አንድ ፊርማታ ምናምን ወርጄ እየተደባበኩኝ ነው ቤቴ በበጣው ቤቴ ተከታትለው ይደርሱብኛል ምናምን ብዬ ማለት ነው። ግን ያው በቅርብ ሆኖ መረጃ የሚሰጣቸው ስለኔ የሚነግረው ሰው ምናምን አለ። እሷንም ጥያቄ ምልክት ውስጥ አስገብተናል። ግን እንደዚህ ትልቅ ነገር ይመጣል ብዬ አላልኩም። ቤተሰብ ጋር እረፍት ወስጄ ስመጣ ግን እንትን ማለት ነበረብኝ። በቃ ሌላ ህይወት ውስጥ ገብቼ ምናምን አድርጌ አወራሁኝ ነገሩ እንደዛ እንዲሆን በቃ ያላለን ሰው ይፋታሻል እንደዛ ብለሽ ስትይ ያ የበለጠ ሌላ እንትን ውስጥ ገባ ማለት ነው። ቶሎ በቃ ጠፍቼ መምጣቴ 5 ቀን ምናምን ከአይናቸው መራቄ ሌሎች ነገ ተሰብሰባ ብትሄድስ የሚል ይሁን ብቻ አላውቅም። በጣም አጭር ጊዜ ነው ባይዛው የሁሉ ነገር ስነግርሽ የ2 ወር ቢበዛ የ3 ወር እድሜ ቢኖረው ነው ከመጀመሪያ ሀ ብሎ ብራንች ከመጣበት። ምክንያቱም ብራንች መቼ ነው የመጀመሪያ ቀን ብር ያስገባበት የሚለው ይታያል ሲስተም ላይ ማለት ነው። እና ከዛ በኋላ ገብተን ስናይ መጀመሪያ እንደውም መጠየቁ ስልኩ ምናምን ቀርቶ የመጀመሪያ ሀ ብሎ ብራንች ከመጣበት እስከ ድርጊቱ እስከሚፈጸምበት ያው ወደዛ እንመጣለን። የ3 ወር ጊዜ አይሆንም ማለት በቃ እንትን ያለ ነበር። ወደ ጠለፋው የተፈጸመበት ቀን ነው ሄደው አይደለም የዛለት እንደ ማንኛውም ቀን ነበረ። ጠዋት ስራ ገባው። አካውንት ምናምን ማስከፈት ነበረብን። ወጣሁኝ፣ አካውንት አስከፈትኩኝ ምናምን። ግን ሰውነቴ በጣም ተጫጭኖኛል እና ቢሮ አብራኝ ላለች ሌላኛ ጓደኛዬ በጣም ራሴን እያመመኝ ነው። ቤት ራሱ ቢሄድ ባርፍ እያልኩኝ ነበር። ሂጂ ትለኛለች ብቻ የሆነ ነገር ቀፎኛል ምናምን። ከዛ የማታሽ ወደ 12 ሰዓት አካባቢ ነው ብራንች ባንካችንን ምናምን ዘግተን ሌላ ጊዜ ትንሽ ሲመሽ ሻኙኝ ምናምን እላለሁ። የዛንን ቀን ግን ብዙም የመሸ ነገር አልነበረም። ከዛ ወጣሁኝ። ስወጣ ያው ምንድን ነው ከስቴዲየሙ ነው መናኸሪያው ነው ጀርባ ባሱ እንትኖች ያሉበት ታክሲ ያለበት ወደ አላሙራ ሪፈራል ምናምን የሚያዝበት ማለት ነው። እዛች ጋር ከኛ ብራንች ትንሽ ነው 5 ደቂቃ ካርገሽ ነው ታክሲ የሚያዘው። ታክሲ መያዣው ጋር እንደ ኖርማል ታክሲው ተሰልፏል። ታክሲዎች አሉ፣ ሰዎች አሉ፣ ባጃጆች አሉ። በቃ ኖርማል ነው ሁሉ ነገር። ልክ እኔ ስደርስ አላሙራ ሪፈራል ያው ቦታ መኖሪያ ምናምን ተጠንቷል አይደል? አላሙራ ሪፈራል የሞላ ብሎ ሲጠሩ እዛው ብዬ መኪና ውስጥ ገባው ማለት ነው። ታክሲ ውስጥ እና ታክሲውን ሙሉ ነው። አላስተዋልኩትም። እንደዚህ መጀመሪያው እንደዚህ ጠጋ አለልኝ ልጁ ወደኋላ ምንም እንዳላይ ይመስለኛል። ድክምን ብሎኝ ነበር። ከዛ ቁጭ ስል ሌላኛው ደግሞ እዛ ጋር የቆመ የነበረ ልጅ ጠጋ ብሎ 3ኛ ሰው መሀል አደረጉኝ ማለት ነው። ከዛ እንዲህ ቦታ የለም እንዴ ከኋላ ለምን ትከፋላችሁ ብዬ ዞር ስል መኪናው ሙሉ ጎረምሶች ናቸው። ሰውነታቸው ትልልቅ ነው ምናምን። አእምሮዬ ላይ የዛን ይመጣልኝ ሌቦች ነው። ይኸው ቦርሳዬን ውሰዱ ምናምን ብዬ ስል ኦልሬዲ በቃ አንዱ አንገቴን ያዘኝ፣ አንዱ እጄን ያዘኝ። እንዳትንቀሳቀሽ አለኝ ማለት ነው። መተንፈስም በቃ እንደዚህ ድምፄን የማሰማበት አልነበረም። መኪናው ተዘጋ። ቀጥ ብሎ መውጣት ጀመረ። በቃ እኔ ሲጀመር ሌላም ነገር ለማድረግ በቃ ሾክ ሆኛለሁ። ሌቦች ነው የመሰሉኝ። ብቻ በቃ እንዴት እንደማስረዳ አላውቅም። በዛ ጋር የነበረው ሁኔታ በቃ ልቅልቅ ባንዴ ነው እንትኑ የተደበላለቀብኝ ሁሉ ነገር። ግን ማስታወሻ በቃ ትልልቅ እጆች አንገቴ ላይ እጄ ላይ መሆናቸው ብቻ ነው። ልክ ከተማውን ለቆ መጀመሪያ ልክ የተወሰነ መንገድ ከሄደ በኋላ ልክ ከተማ መውጫ ላይ ባካችሁ እና ድምፄንም ቀሰለል አድርጌ ባካችሁ በቃ ገንዘብ ምንድነው ስልኬን ይኸው ቦርሳዬን ልቀቁኝ ምናምን ስል አይ ጓደኛችንን እንድታናግሪ ነው የምንወስድሽ ምናምን አሉኝ። ከዛ ኦኬ ከዛ ጋር የተገናኘ ነገር ነው ማለት ነው። የበለጠ ፍርሃት የጨመረ የእሱ እንትን እንደሆነ ገባሽ እዛ ሰዓት? አዎ ጓደኛችንን ማን አልኳቸው እንጂ ማንን ስላቸው ስሙን ጠሩት። እንድታናግሪው ነው። አናግሬዋለሁ እኮ እንደውም ከዛ ያ ድርጊት ከ3 ከ4 ቀን ከ5 ቀን በፊት
ቢሮ ማናጀር አንሺው እና አዋሪው እና ዝም ብለሽ በቃ ንቄ አይደለም እኔ ራሴ ህይወት ስላለኝ ነው ምናምን ብለሽ በስነ ስርዓት አናግሪው ብላኝ አናግሬዋለሁ። በስነ ስርዓት አንስቼ በቃ አንተ ምንም ስለሆንክ እኔ ምንም ስለሆንኩ ሳይሆን እኔ ምርጫዬ ስላልሆንክ የራሴ ህይወት ስላለኝ ምናምን ነው ብዬ በስነ ስርዓት ለማናገር ሞክሬ ነበረ። ከዛ አናግሬዋለሁ እኮ ነው አይሁን ታናግሪዋለሽ ምናምን አሉኝ ማለት ነው። ብቻ በቃ ሰውነቴ እየተንቀጠቀጠ ነው። ያ ማሰብ ራሱ ይከብዳል። በቃ አላቅም። አንዴም ውስድም ያደርገኛል። ራሴን እንደመሳትላለሁ፣ እመለሳለሁ፣ ለምናለሁ፣ አለቅሳለሁ፣ ራሴን ስጣለሁ። በቃ እንትን ብያለሁ። ድብልቅልቅ ያለ ሁኔታ ውስጥ ነኛለሁ። በቃ መኪና ውስጥ ብሎ መንዳት ጀምሯል። ወጣ ከተማውን የሐዋሳን መንገድ ይዞ እየመሸ ነው። ኦልሬዲ 12 ሰዓት ከስራ የወጣሁበት ሰዓት ነው። እዛ እስከምደርስ ድረስ ስንት ሰዓት ቢሆን ነው? ወደ የአምስት የስድስት ሰዓት መንገድ ነው። በቃ እየነዳ እየሄደ ያለው መኪናው ማለት ነው። እየጨለመ ሄደ ማለት ነው። ከዛ በመሀል የሆኑ ቦታዎች ላይ ምናምን እሱ ከኋላ ነበር የተቀመጠው። ተደብቆ ነበረ ከመጨረሻኛ ወንበር ላይ ይመስለኛል። ከተደበቀበት ወንበር መጥቶ አጠገብ የተቀመጠ ማለት ነው። እነሱ የተቀመጡት የነበሩት ሰዎች ቦታ ለቀቁለት። አጠገብ የተቀመጠ ልክ እሱ ሲመጣ ሙሉ መኪናው ጭፈራ ጀመሩ። የሚጨፍሩት የሰርግ ዘፈን ነው ማለት ነው። ከዛ በቃ አንቺ የእሱ ሙሽራ ነሽ አሉ። እንግዲህ እንትኖቹ ራሱ ዘፈኖቹ ድምፅ ራሱ አሁን ጆሮዬ ላይ ሲመጣ በጣም ነው የሚዘገንነኝ እና በቃ ቀይወጡት፣ ሰርግ አደረጉት። በቃ ያኔ እሱ ሙሽራ ሆኛለሁ። ከባንክ ቤት 23 ዓመት ልጅ ግራጁዌት አድርጋ ባንክ ላይ አካውንታንት የምትሰራ ራስ ምናምን ሴት ብድግ አድርጎ ወስዶ የሆነ መኪና ውስጥ ከቶ ከዛ የእንትና ሚስት ነሽ በቃ ሁሉ ነገር ድብልቅልቅ በቃ ምንም ምለው ነገር እንትን ብሎኛል። የሆነ መኪናው ሲቆም ምናምንም ደግሞ ጨለሙትን ጫካ ውስጥ ምናምን በቃ እዛ ጋር የሆነ ነገር አድርገው ሊጥሉኝ ነው። ፍርሃት ብቻ በዛ መንገድ እየተንቀጠቀጥኩ ነው፣ እያለቀስኩም ነው። ሄደ 6-7 ሰዓት ይሆናል የነዱት ብዬ ገምታለሁ በግምት። ከሌሊቱ እየነዱ አደሩ እየነዱ ሄዱ። እስከ ሌሊቱ 6 ሰዓት እዛ ስንደርስ እንደዛ አካባቢ ቢሆን ነው። ግን እዚች ጋር መንገድ ላይ ምን ሰማሁኝ? ኬላዎች እያለፈ ነው የሚሄደው እና የሆነ ሰዓት ላይ የኬላውን እድል ለመጠቀም እያሰብኩኝ ነው። ኦልሬዲ ሱመቱ አጠገቤ ከተቀመጠ በኋላ እንዲህ ይዘውኛል ምናምን፣ ግን ብቻ ትንሽዬ ክፍተት አለ፣ ለቀቅ ያለ ክፍተት ማለት ነው። በስፔሻል ደግሞ ኬላ ምናምን ሲደርስ እንደዚህ እንትን ፈታ ይላል። እዛ የሆነ ኬላ ላይ ስንደርስ እነሱ ምን ሲሉ ሰማሁ? ይሄ ፌደራል ኬላ ነው አይነት ድምፅ ሰማሁ ከኋላ። እስቲ ይሄንን እድል እጠቀመዋለሁ ብዬ ልክ ኬላው ጋር ስደርስ ልክ መኪናው ባለ ፌደራል ፖሊስ ልክ ሲያስቆመው እሪ ብዬ ጮኩኝ ብዬ ጮኩኝ። ልክ ስጮህ መኪናው ተዘጋ። እዛም መኪና ውስጥ ያለ 10 ምናምኑ ምጭ እኔ ላይ ነው። በቃ ያ ጮሂ ማለት ነው። አፍሽ ላይ ማፈን ብቻ አይደለም እንጂ በቃ መታውኛል። እንዴት ትጮሃለሽ? ከዛ የጮኩ ጩኸት እዛ ጋር ላለው ፌደራል በጣም ከበቂ በላይ ነው፣ ሰምተውታል። በጣም እርግጠኛ ነኝ። በኃይለኛው ነው የጮኩት ማለት ነው። ያለኝን እንትን ብዬ ደግሞ እርዱኝ ራሱ ብያለሁ ማለት ነው። ትንሽ ሰከንድ ምትሆን በቃ በጣም ጮክ ያለው በቂ ነበር። በደንብ ሰምተውታል እና ምንም ነገር አላደረጉም። በቃ አለፈ መኪናው፣ ነዱት። ነገሮች ትንሽ በቃ ቤተሰቤ ጋር ተደወለ። እኛ ጋር ደግሞ እንዲህ የሚባል ነገር የለም ምናምን አሉ። ቤተሰብ ብቻው ፍለጋው ቀጠለ። ያ ቀን ዋልን። ወደ ስንት ሰዓት ይሆናል መሰለሽ? ወደ በቃ በግምት ወደ 11 ሰዓት 10 ሰዓት ምናምን አካባቢ የሚሆን ሰዓት ላይ ቤት ውስጥ በጣም እኔ ያለሁበት ክፍል ኦልሬዲ ከውጭ እየተዘጋብኝ ነው በሩ ማለት ነው። ተዘግቶም አንድ ሰው ደጅ ላይ ቆሟል። ድንገት የሆነ ነገር ከፈለኩ አቤት ቢል ሰው የሆነ ጠባቂ ቆሟል። ቤቱ ኮሊደር ነገር ነው። በጣም ትንሽዬ መስኮት፣ ትንሽዬ ስልሽ በጣም ትንሽ ናት። እዛ ውስጥ ሰው ያሾልካል ብለው በፍጹም አይገምቷትም። እኔ ራሱ በቃ አየኋት። እሷ አይምሮዬ ተስፋዬ እዛ መስኮት ላይ ጣልኩኝ ማለት ነው። ቀኑን ሙሉ እንዴት አድርጌ ልወጣ እንደምችል እንዴት አድርጌ ምናምን በቃ ፕላን ማድረግ ጀመርኩኝ። ከዛ መስኮቷን የሆነ እንደዚህ ትልቅዬ አግዳሚ እንጨት እንዲህ ተወርዋሪ እንጨት ተዘግቷል እና ቀድሜ እሱን አወጣሁኝና የሆነ ነገር ውስጥ ደበቅኩት። ከዛ መጋረጃ ነበረ፣ መጋረጃ ሸፈንኩኝ። በሩ ያ መቀጥቀሪያው እንደተነሳ እንደማለት አሁን ራሱ ይንቀጠቀጣል። ያኔ በር የከፈትኩበት ምናምን መንቀጥቀጥ ሳስበው ማለት ነው። እና በቃ በጣም እንትን ልቤ ዱጉዱ ብቻ ያንን አደርጋለሁ። ከዛ ትንሽዬ የመሬት ሳጥን አለ። የመሬቱንም ሳጥን ቦታ ሲያስኩት እዛ ላይ ተሰቅዬ ልወጣ ማለት ነው። ከዛ በቃ እንደሚያሾልከኝ እንትን ብያለሁ። እነሱ ግን ሊገምቱት አልቻሉም። ከዛ በቃ አልጋ ላይ ጋደም ያለ ሰው
መስዬ መተው ሲያዩኝ ተኝቼ ይመስላለሁ። አሁን መተው ሲያዩኝ ተኝቼ ይመስላለሁ። ሰው አሁን ኦልሬዲ እንደተኛው ነው እያሰቡ ያሉት። እኔ ግን ኦልሬዲ ሬዲዮ ሆኛለሁ። እንዴት አድርጌ ራሱ እንዳሰብኩት አላውቅም። ብቻ ድንጋሚ መተው ቼክ ካደረጉኝ ብዬ ደግሞ የሆነ ጃኬት ምናምን አድርጌ ሸፋፈንኩኝ። እንደዚህ ብርድ ልብስ ውስጥ ምናምን አደረኩኝ። ልክ እንደወጣሁኝ ከመጣሁ አሁን የተኛው እንዲመስላቸው ምናምን ብዬ እሱን አስተካከልኩኝ። መስኮቷን በቀዳዳ እንዲች እየከፈትኩ በጓሮ በኩል ጎጆ ቤት አለ እና ጎጆ ቤቱ ደጅ ላይ ሁለት ሴቶች ትልልቅ ሴቶች ቆመው ያወራሉ ምናምን። እነሱ ዙር እስኪሉልኝ እየጠበኩኝ ነው። ከዛ ከእነሱ ጋር እነሱን እየጠበኩ ያለ በመሀል አንዷ ወጣች፣ አንዷ ወደ ጎጆ ቤት ውስጥ ገባች ማለት ነው። እንዴት እንደሆነ አላውቅም። በዛች መስኮት ግሬ ሰውነቴ እጅ እየተንቀጠቀጠ ሾልኬ ነው እና እዛች መስኮት ውስጥ ሾላኩኝ ማለት ነው። ራሴ እንድቤ በቃ ተፋፉቅ ያለው ምናምን ዘልዬ ወጣሁኝ በቃ ከቤቱ እና መጀመሪያ ቀስ አልኩኝና ድንጋጤ ይመጣል አይደል? በቃ ሰውነቴ ድንጋጤ ሲቆጣጠረው ሩጫ ጀመርኩኝ። ልክ ሩጫ ተሰማው ጎጆ ቤት ያለው ሰው የእግሬ ኮቴ ሰማ ማለት ነው። ከዛ ናይል ሴት ማለት ቀን ላይ በቃ እግሯን ይዤ አስወጪኝ ከዚህ በቃ ልጅሽ አይደለም ምናምን ስላል እኔም ከኔ አቅም ውጭ በላይ ናቸው አምጥተውብኝ ነው እንጂ እኔ ምን አቅም አለኝ አንቺን ላስወጣሽ በቃ እግዚአብሔር ያግዝሽ ምናምን እያለችኝ ነበር። እና በቃ እንትን አላልኩም። አሁን ልቤ አሁን ራሱ ይመጣል እያሮጥኩ ነው እየመሰለኝ ያለው ያ እና በቃ ወጣሁኝ። በቃ ሩጬ ጮሃኔ ጠራቻቸው አመለጠች ምናምን ነው። አዎ ጮኸች። ልክ እሷ ስትጮህ እዛ ኮሪደር ላይ የሚጠብቅ ሰው አለ አይደል? ከኋላ ይመጣ የድንጋጤ ሩጫ ደግሞ ድሮን በጣም ይሮጣል ይባላል እኮ። በቃ እንትን አልኩኝ በራኩኝ ዛሬ እየሮጥኩኝ ጥሻውን ቀን ሙሉ ሳነብ የነበረውን ኢንቫይሮንመንት እንትን አለ እና ስወጣ ምን አድርጌያለሁ? ቦርሳዬ ከኔ ጋር ነበር። ስልኬ ነው እንጂ ወሰዱት። ቦርሳዬ ውስጥ ያለ ብርና የባንክ መታወቂያዬ ይዣለሁ እና በቃ ሮጬ ዋና መንገድ ላይ ወጣሁ እና ወደ ዋናው መንገድ ከቤቱ ግቢ ለመውጣት እንደዚህ ከፍ ያለ እንትን አለ። እሱን መውረድ አትችይም፣ መንከባለል አለብሽ። እና ተንከባልዬ ነው ወደ መሬቱ የወረድኩት፣ ወደ ዋናው መንገድ ማለት ነው። ልክ ዋናው መንገድ ላይ ተራርቀናል። ልጁ ከኋላ ቀስ ብሎ ስለጀመረ እኔ ኦልሬዲ ሮጬአለሁ ማለት። ከዛ ልክ ዋናው መንገድ ላይ ሲደርስ የሆነ ሞተረኛ እያለፈ ነው። እባክህ ምናምን ብዬ ልክ ሞተረኛው ላይ ስሰቀል ልጁ ደርሶ ሞተሩን አስቆመው። እኔ መሬት ላይ ወደኩኝ ማለት ነው። ግን ወደኩኝ ብዬ አልተውኩም፣ ጮኩኝ። ሰው ተሰበሰበ እና የወደኩት ቀይ አፈር ላይ ነው። መሬቱ ምኑ ጭምልቅልቅ ብሏል። እኔ ዋናው መንገድ እንደዚህ ተንከባልዬ ፊት ከፊቴ እስከ እግሬ ድረስ ጭቃ በጭቃ ነኝ። ቀይ አፈር አስፋልቱን እንደዚህ በደረቴ ተደፍቼ ነው አለቅም ብዬ እንደዚህ ያስኩት ማለት ነው። እና ሰዎች መጡ። በቃ ቀስ እያለ ግርግሩን የሚያየ 2-3 ሰው ምናምን እያሉ በግምት በቃ የባንክ እንትን መታወቂያ አውጥቼ የማላውቃቸው ሰዎች ናቸው አፍነው ያመጡኝ እና አድኑኝ ብዬ እንትን ማለት ጀመርኩኝ። የተሰበሰበው ሰው መናገር ጀመረች። በቃ መታወቂያን እያሳየው እስከዛ ሰዓት ድረስ ትልቁ ሰውዬ እዛው ቤት ውስጥ ነው ኃላፊው ማለት ነው ዋናው። እና ደግሞ ይህ ትልቁ ክራውድ አብሮት የመጣው ኦልሬዲ ሄደዋል በዛን ሰዓት። እኛ እሱና ጠባቂ 1-2 ልጆች ብቻ ናቸው ያሉት። ከዛ እሱ እኔ በቃ ሰው እየተሰበሰበ ምናምን ባለበት ሰዓት ላይ እሱ መጣ ማለት ነው። በዋናው መንገድ ነው የመጣው። እንደዚህ ከላይ ሲመጣ እያየሁት ነው። እኔ ግን በቃ ሰው እጅ ገብቻለሁ አይደለም ማን እንትን ይለኛል። ከዛ ጋር በሚያሉ ሰዎች ምናምን ባይገርምሽ ገጠር አይነት ሰዎች አይደሉም። ከተሜ በቃ በስነ ስርዓት የከተሜ ሰዎችም አሉ። በቃ እና አንደኛው ልጅ እንደውም ኧረ ማንም አይነካሽም በቃ እኛ ጋር ደርሰሻል ምናምን እያለኝ ነው። አንዲት ምን አለች በቃ ልጅ አላችሁ አድኑኝ እያልኳቸው ነው። እና በቃ ኦልሬዲ ድኛለሁ እዛ ጋር በእኔ ሳቤ ማለት ነው። አንቲር ልጁ እስኪመጣ ድረስ እሱ መጣ። እሱም ደግሞ በሰዓቱ ምን እንደሆነ አላወኩኝም ነበር። ግን የፖሊስ ሴኩሪቲ ዲቴል ነው ለከንቲባው እንደ ቦዲ ጋርድ ነው ምናምን። ግን የፖሊስ እንትን ውስጥ የሆነ ኃላፊነት አለ ኮንስታብል ሰምቲንግ ላይ ግታት ሰው እሱ ያንን መታወቂያው ያወጣል። አውጥቶ ሰውን በተነ። እንደውም አጠገብ መጀመሪያ የነበሩ ሰዎች መሬት ላይ እዛ ጭቃው ላይ ትንስል በቃ እኛ ውጭ ላይ ደርሰሻል እናወራለን ከፍ በይ ብለው ያ የወጣሁትን እንትን የለ ደገፍ አድርገውኝ ሳር ውስጥ አመቻችቶ አስቀምጠውኛል። ከዛ እኔ ምንም የምትወያዩት ነገር የለም አላውቀውም። ከዛ ይሄድና ያኛው ሄዶ የሆነ ነገር ይላቸዋል። አለን ሰፖርት እናደርግሻለን ያሉ ሰዎች ይከረበቱልሽና አንቺ ጓደኛው አይደለሽ ለምን ታስቸግሪያለሽ አሉ። ኧረ እኔ ጓደኛው አይደለሁም እኔ አላውቃቸውም። ከዛ እያስቸገርሽ ነው ምናምን ብለው ተከረበተ ያ ሁሉ ሰው። እሱ ምን ብሎ እንዳሳመናቸው አላውቅም። ሰዎቹ ቦታ አመቻችተው የነበሩት ያድኑኝ ተስፋ ያረኳቸው ሰዎች በቃ እሱ ያቺን ነገር ስላለ ብቻ አመኑት። አንቺ እንደዛ ጭቃ በጭቃ ሳይሆን ኦልሬዲ ራሱን ማሳየሽ እያሳየሽ አላውቀውም አልፈልግም እያልሽ ኦልሬዲ እሱ መጥቶ የሆነ አውቶሪቲ ስላለውና ጓደኛዬ ስላለ ብቻ አመኑት።
እሱ በቃ ያው መታወቂያውን አሳይተዋል። ስለ ራሱ የሆነ ነገር ይላቸዋል እዛ ጋር። ይህም ደግሞ እሱም ብቻ መሆኑ ሳይሆን ይሄ ኮዳቸው ነው። በቃ ጠለፋ ላይ ዝም ብለው አፋፍ ሴቶች ነው ጓደኛ ነሽ ጓደኛ በቃ እንደዛ ነው የሚሉት። በቃ ብቻ እዛ ጋር ያለው ጠለፋ ያለው አመለካከት በቃ የተለየ ነው። አካባቢ ላይ በቃ በጣም አንዱ ሰው እንደ ጋብቻ በቤተክርስቲያን በምናምን በህግ ምናምን እንደሚባለው በጠለፋ አንዱ እንትን ነው ክራይቴሪያ ነው። በቃ ሰው በጠለፋ ያገባል። አዎ በቃ በስነ ስርዓት ማለት ነው። እና ቁጥሩም ደግሞ ከፍተኛ ነው እና ያ ከዛ ቦታ 5-6 የሚሆኑ ሰዎች እያልኩ እየጮኩኝ ተሸክመውኝ ወደ መጣሁበት ቤት አስገቡኝ። የተሰበሰበው ሰው እንግዲህ ከ100 በላይ ሰው ይሆናል። አንድ ሰው ታውም አቁሙም የለምም ቢል የለም። እኔ እያልኩ ነው እየጮኩ እየተጠራቀቅኩኝ በቃ 5 ምናምን የሚሆኑ ጎረምሶች እንደገና ተሸክመው እዛ ጨለማ ክፍል ውስጥ አስገቡኝ። እና ከዚህ በኋላ ያለው ነገር መናገር ራሱ አትገምቹም። በቃ ከባዱ ነገር ኦኬ እንደዛ እንትን እያልሽ ጸባይሽን አሳምረሽ እኔ በቃ እንትን ውስጥ እልህም ጭራሽ ከሱ እጅ ሴት አመለጠ ልታስብኝ ከሱ እጅ ሴት ያው ጀግነት የተጫወቱ አይደል ጭራሽ ከሱ እጅ ሴት አመለጠ ልታስብኝ ነው። እናም በቃ ሁሉም እንትን አለ። በቃ ሌላ የእንትን ውስጥ ተገባ። ከዛ ጾታዊ ጥቃት ማለት እንደ አንድ አካሉ ነው። ባይታው የተጠለፈች ሴት ቤተሰብ ጋር ሽማግሌ ምናምን የሚልኩት ኦልሬዲ የሚያደርጉትን ነገር አድርገው ነው። እሺ እስከዛ ድረስ ራሱን እያዘጋጀ ምናምን ነበረ። ያ ብቻ በቃ የዛን ቀን የዛን ዕለት ማታውን መናገር አሁን ከብደኛ ላይ መኮ አለፈ። ያ እና በዛ መኮ አለፈ። ማታው ላይ እንደ ሴምዴ መኮ አለፈ። ያ እና በዛ መኮ አለፈ። ማታው ላይ እንደ ሴምዴ ወደ በጣም ማታ አካባቢ ላይ ልጆቹ በቃ ሰለብሬት እያደረጉ ነው። ገባሽ? እኔን እንትን ካለ በኋላ ምናምን አጠገቡ እዛ ውስጥ የነበሩ ልጆች ምናምን በቃ ወከብከብ እያሉ ነው፣ አንሶላ ይቀይራሉ ምናምን። በዛ መሀል ጠቃጠቆ ስልክ አልጋው ላይ በቃ ለ2-3 ደቂቃ አይሆንም እንዴት እራሱ እንደወደቀ አላውቅም። አገኘሁኝና ቴክስት ጠቅ አድርጌ ቡርሳ ብዬ ላኩኝ ፋሚሊ ጋር የቦታው ስም ማለት ነው። ያው የፈለጉኝ እንደሆነ ስለማቅ ቡርሳ የቦታውን ስም ብቻ ላክሽላቸው። ለማን ቁጥር ላኩኝ? አዲስ ችግር ትማለች ብቻ ፋሚሊ ባውድ ኦኬ ያ ላኩኝ እና እዛው ፍለጋ ላይ ሆነን ስለነበሩ ያ ቴክስት አልገባቸውም እነሱ መጀመሪያ ምን አደረጉ? ኦልሬዲ ያንን እንትን ካሉ በኋላ ቤተሰብ ጋር ደውይና በቃ አትፈልጉ ፖሊስ ጣቢያ የተንከራተቱ ነውና በቃ አትፈልጉ እንትን በይ በቃ ሜሏችሁን ስሙ በያቸው። አሁን ከዚህ ቶሎ መውጣት አይደል የምትፈልጊው? ኦልሬዲ እንትን ውስጥ ገብቻለሁ አይደል? ከዚህ ቶሎ መውጣት አይደል የምትፈልጊው? በቃ የሚሆነው ነገር አንዴ ሆኗል እንትን በያቸው አሉኝ። ለቤተሰብ ደውይና ምትያቸውን በያቸው ብለው አክቹሊ ስልኩ የዛኔ በሰጡኝ መሀል ስልክ አልነሳ ሲል በጋፑ ይሁን ትተውቶት ይሁን ብቻ እንደዛ ነገር ነው። ደወልኩኝና አንብቡት አይነት ነገር ብቻ አልኩኝ፣ ሌላ ነገር አላልኩም። ከዛ ምን እያወራሽ ነው? በኮድ እያወራሽ ነው ምናምን ብለው ነጠቁኝ። ኦልሬዲ ቴክስቱን አጥፍቼዋለሁ። ምንም ነገር የለም አለፈ። በማግስቱ ፋሚሊ ራሱ እንግዲህ አሁን አንድ ቀን አደርኩኝ፣ የጠፋው ቀን አደርኩኝ፣ ሁለተኛ ቀን አደርኩኝ፣ ሶስተኛ ቀን ሆነ ፖሊስ ጣቢያ ለፖሊስ ጣቢያ የተንከራተቱ ነው። ልክ ሶስተኛው ቀን ላይ ፋሚሊ ወደ በራሳቸው መንገድ እንትን ማለት ጀምረዋል። ፖሊሶች ጋር ያለው ነገር እምብዛም ነበር፣ ሊረዷቸው ምንም ሊሏቸው ያኔ ነው አይደለ ወደ ሚዲያም የመጡት ወንድምሽ ወደ 7ኛ ቀን ድረስ ተጠብቀዋል ወይዘው ምክንያቱም ፈርተው ነበረ የበለጠ ሌላ ነገር እንዳያረጋት እዛ ያለው ነገር እንደዛ ነበር ሲልም የነበረው ወይ አብረሽኝ ትኖሪያለሽ ወይ አብረን እንሞታለን እንጂ ከኔ እጅ አትወጪም ነበረ የነበረው። ከዛ ወደ ማታ ወደ ላይ ለምን ጠዋት አካባቢ ፋሚሊ ኦልሬዲ በራሳቸው መንገድ ምናምን ፈልገዋል አልኩሽም። ያ ቴክስት የተላከበት ስልክ የተደወለበት ሎኬሽን ቴሌኮም ላይ ሰርች ያስደርጋሉ፣ ሎኬሽን ትሬስ ያስደርጋሉ። ከዛ ሎኬሽኑ ቡርሳ ያሳያል። እኔ ላኩት ቴክስት አለ ቡርሳ ይላል።
ያንን መረጃ ፖሊሶች እያገዙን ነው አይደል? ላይክ ምንም ነገር ባያመጡ ሪፖርት አድርገዋል። ለፖሊስ መስጠት አለባቸው። ፖሊስ ሄዶ እንዲያድነኝ ያንን መረጃ አውጥታ እንደዚህ ቴክስት አድርጋለች፣ እንደዚህ ቦታውን አግኝተናል ብለው ለፖሊስ ይሰጣሉ። እዚች ጋ ነው ሌላኛው ከባዱ ነገር የተፈጠረው። ለፖሊስ ሲሰጡ ፖሊሶቹ ወይ ከፖሊሶቹ አንዱ እሱ ጋር ይደውልና ቴክስት እንዳደረኩ ይነግረዋል። ቦታውን መናገሬ ይነግረዋል። መረጃ የውስጥ እየተቀባበሉ ነው ማለት ነው። ተጠናግረው ነው እኔ እንትን ብያለሁ። ከዛ እንቺ በቃ ጭራሽ ቤተሰብ ጋራ ቦታ ላክሽ እንዴት አድርግ በቃ ሌላ እሱኛውም ሌላ ችግር ፈጠረብኝ። እንትኑ ምኑ ከዛ ደግሞ ነገሯቸው በቃ ምናልባት ሌሎች ፖሊሶች በሌሎች እርዳታ አካባቢ ላይ ሊመጣ ስለሚችል ቦታ እንዲቀይር ምናምን ይነግሩታል ይመስለኛል። ከዛ ወደ ማታው ላይ እዛ ከነበርንበት ቤት እንድንወጣን እና ወደ ሌላ በቃ በማታ ነው እሱንም በሌሊት ጫካውን ምናምን አድርገን ድብቅ ያለ በቃ ብቻው ያለ ጎጆ ቤት ጭልም ያለ ጎጆ ቤት ውስጥ ወሰዱ። የዛን ሁለት ማታ እኔ እዛ እንደደረስኩኝ ለብራዘር የተሰጣቸውን ሎኬሽን ይዞ እንደውም ወንድሜ በዛ ስጋት አብሮ ሄዷል ከፖሊሶቹ ጋር ማለት ነው። እሄዳለሁ ብሎ ከፖሊስ የተወሰኑ ፖሊሶች ሆነው እሱ ሆነው ተያይዘው የተወሰድኩበት ቤቱ ደርሰዋል። ዋይዳው ግን እኛስ ኦሬዲ እነሱ ከመድረሳቸው በፊት ኦሬዲ ሂድ ተብሎ ተነግሮት ሄዷል። እሱ ቤት ሲደርሱ ቤቱ እንደሆነ በምን ተገመተ? የቢራ ኮርኪ ምናምን ነበረ እና ደግሞ 2-3 ቤት እየገባ በቃ ወንድሜ በስነ ስርዓት እንትን ብሎ ሰዎች ምናምን ሲጠይቅ ህፃናት ልጆች እንደዚህ ወድቃ ነበር የሆነች ልጅ ምናምን ብለው ይነግሯቸዋል። የሆነ ሰውም ደግሞ ከ2 ቀን ነው ከ3 ቀን በፊት የጥይት ድምፅ ሰምተን ሰርግ ነው ተብለናል ምናምን አሉ። ግን ምን ያድርጉ ኦሬዲ ሸሽቻለሁ፣ አሸሽተውኛል። ያ እዛ በቃ በዛ ሁኔታ እዛ አደርን። ያኛው ቤት ደግሞ ተባለ ምናምን 2-3 ቤት በቃ የሆነ ቦታ የሆነ ሰዓትማ ጭራሽ ከሀገር ውጪ ነው የሚመስልሽ። በሞተር ሌሊቱን እየጠበቁ እኔ መሀል እገባለሁ፣ ባለ ሞተርኛው አለ የሰውየው በመሀል እንደዚህ ይዘውኝ የሆነ ቦታ ይሄዳሉ። ከዛ ያ 1-2 ሰዓት ነው መንገድ በቃ በዛ ድካም ምናምን በቃ በጭቃ ውስጥ ያስኬዱኛል ምናምን ራሳቸውን እንትን ማለት ውስጥ ገቡ። ከዛ በጣም ጭራሽ ሊገኝ የማይችልበት ቦታ ወሰዱኝ። ከዛ በመሀል 1-2 ቀን ድምጽ ይጠፋል ፋሚሊ ጋር። ከዛ ፋሚሊ በቃ እንትን ማለት ጀመሩ ፖሊሶቹ። በዚህ በኩል ደግሞ ኦሬዲ ታውቋል ማን እንደሆነ ልጁ ምናምን። ከዛ ቢሮዎች ላይ ምናምንም እንዲያግዙን መሄድ ምናምን ብለዋል። ብቻ ብዙ ደከመ ፋሚሊ እስከ 6ኛ ቀን ምናምን ድረስ። ፋይናሊ የሆነ ቀን ላይ ሲደውሉልኝ በቃ በጣም ድምጽ ይደክሟል፣ ምንም ምለው ነገር በቃ የሚሏችሁን አድርጉ፣ ከዚህ በህይወት ልውጣ ነው። እኔም ደግሞ በቃ ሲጀምር በህይወትና በሞት አንደኛ መውጣም አልመሰለኝም፣ ሁለተኛ በህይወትና በሞት መካከል ነኝ ያለሁት። አልበላም አልጠጣም፣ ጥቃት አለ፣ ያለሁበት ሁኔታ አለ ምናምን በቃ ራሴን እንትን አልልም፣ ደክም ያለው ኦልሬዲ እየሞትኩኝ ነው እየመሰለኝ ያለውና ቤተሰብ ጋር ደውለሽ እነሱ እንደ አንድ መንገድ ነው የሚጠቀሙት ያንን ማለት ነው፣ ቤተሰብ ሽማግሌ እንዲቀበል። ወንድሜ ሲደውልልኝ ወንድሜ ጋር ደወሉና እንደዛ በቃ ጭንቀት ውስጥ እንደዛ አፋፍ ውስጥ እንደሆንኩ እንትን ሲሉ ያገናኙኝና በያቸው በቃ ሽማግሌ ተቀበሉ በያቸው ይሉኛል። ለወንድሜ ደወልኩኝና የሚሏችሁን ነገር ሁሉ አድርጉ፣ እኔ ከዚህ ብቻ በህይወት ልውጣ፣ ካለበለዚያ መሞቴ ነው። እኔ በቃ ያንን ነው ያልኳቸው። እነሱም ያንን እንድል ፈልገዋል፣ ቤተሰብ በግድ ሽማግሌ እንትን እንዲል ማለት ነው። ወንድሜ ደግሞ ሬዲ እዛ ያለውን ባህል ምናምናም ፋሚሊ አጥርቶ እነሱ ደግሞ ጭራሽ ሽማግሌ ከተቀበልን መውጣት እወጣለሁ ብለናል። ሽማግሌ ሊቀበሉ የሚችሉት ያው እንደው አረሳስተን በኋላ እንትን ትወጣለች በሚል ማለት ነው። እንደዛ ነው የታሰበው። እነሱም እንደዛ አይነት ኢሜጅ ነው መስጠት የፈለጉት። ግን ሲጠይቁ ሽማግሌ ከተቀበላችሁ አንደኛ ፖሊስ መፈለጉን ያቆማል፣ ሁለተኛ ሚስት ነው የምትሆነው፣ እስከፈለገ ጊዜ ነው የሚያቆያት እና መዳኛቸው አይደለም እሷን ለማግኘት በፍጹም ብሎ እዛ ባህል ውስጥ ባህሉን የሚያውቅ ሰው ይነግረዋል። ከዛ እሱ ነገር ይቀራል። ብቻ በመሀል የሆኑ ሰዎች እዚች ጋር ስሙን ዲቴይሉ ምናምን በጊዜው ይወጣል። ግን
በጣም ፖዚሽን ላይ ያለ ሰው ሽማግሌ ሆኖ ወንድሜ ጋር እንትን ይለዋ ነበረ፣ ተጨንቀው ነበር ምናምን። በቃ የዛኔ ነው ፋሚሊ ኦልሬዲ ልጅቷ እንትን እያለች ነው፣ ከዚህ በላይ ምንም ነገር የለም ኦልሬዲ ሊያጡኝ ነው ሚዲያ ላይ የወጣው ማለት ነው። እና ሚዲያ ላይ ወጣ። ሚዲያ ላይ በወጣ በቃ ወዲያው ነው አይ ቲንክ ብዙ እንትን ያለው። በወጣ በማግስቱ ሁሉም እንትኖች ተጨነቁ፣ እዛ ስልጣን ላይ ያሉት ምናምን ምናምን። መጀመሪያም እርቂያቸው አልነበረም። መጀመሪያም ሩቆኛቸው አተውኝ ወይ አልገኝ ብዬ አልነበረም፣ ግድ ስላልሰጣቸው ነበረ። ወዲያው በቃ ደውለው ይመስለኛል በቃ እንትን በል ምናምን አሉት። ወጣው ቀኑን ነው ያው ከመጠዛለ ነው ማገጣጥመው። አዎ በቃ እኛ ላይ እየመጣ ነው ነገሩ፣ ሰው ልቀቅ። ከዛኛው ከነበርንበት በጣም ሩቅ ከነበርንበት ወደ ከተማ ነገር ቀረብ ወዳለ ቦታ ምናምን አደረጉኝ። ግን እዛም ሆኖ መደራደር ፈልገዋል ፋሚሊ ሽማግሌ ምናምን። ከዛ እኔም ጋር ሽማግሌዎች መጡ። ከዛ ወንድሜ በመሀል ምን ብሎኛል፣ በቃ ለምን ደግሞ አትቀበሉት በያቸው፣ ይሰጡኛል ስልክ ቤተሰብን እንዳስጨነኝ ማለት ተቀበሉ እንጂ እነሱ ናቸው ያስቸገሩት፣ እዚህ አትቆይም ነበረ፣ እንደዚህ አትንከራተችም ነበር ይሉኛል። ከዛ እኔ ደግሞ ደውዬ ሲደውሉልኝ ስልክ ይዤ ለምንድን ነው የማትቀበሉ ነው፣ ከተቀበልን ከዛ አትውጪም በቃ እግዚአብሔር እሱም እንትኔም ላገተኝም ሰው ደውሉና ከለቀቅ ትለቃታለህ፣ ካለበለዚያ በምንሄደው እንሄዳለን እንጂ አንተ አይደለም እንትን የምትሰጠን ምርጫ የምትሰጠን ልቀቅ ምናምን ብለው ብቻ እንደዛ አይነት እንትን ውስጥ ገቡ። ነገሩም ሶሻል ሚዲያ ላይ ወጣው። ፋሚሊም ሰፖርት አገኘ ማለት ነው። የህዝብ ሰፖርት ሰው ሲል እነዚ አይኖቹ ስጋት ውስጥ ገቡ ምናምን። በዛ በኩል ግን ሽማግሌዎች ምናምን ይሰበሰቡና እኔ ጋር ይመጡና በቃ ከዚህ በላይ መጀመሪያ ይዘንሽ እንሄዳለን፣ ቤተሰብ ጋር እናደርስሻለን፣ በቃ እንትን ትያለሽ። ሁለተኛው እንትን ደግሞ ከቁጥጥራቸው ውጭ ስለሆነባቸው ትሄጃለሽ፣ ግን ማይ አልከስም ብለሻል። ሽማግሌዎች ተሰብስበው ሽማግሌዎች ተሰብስበው መጥተው ምለሽ እሱም ተመልሶ ቤትሽ ላይ እንትን አይልም፣ አንቺ ማይና ውጪ እንለቅሻለን አሉኝ፣ አልከስም ብለሽ እና ደግሞ እኔ ደግሞ እዛ ጋር ሶሻል ሚዲያ ይሁን ሰፖርት ይኑረን ምንም የማውቀው ነገር የለም፣ መውጣት ነው የምፈልገው ያላችሁኝን አደርጋለሁ። ከዛ በዛ ተስማምተን በቃ 9ኛው ቀን ላይ ነው የተለቀኩት። የሆነ መናኸሪያ ድረስ የሆነ አደረሱኝ። ከዛ በዛ ተስማምተን በቃ 9ኛው ቀን ላይ ነው የተለቀኩት። የሆነ መናኸሪያ ድረስ የሆነ አደረሱኝ። ከዛ ነገሩኝ፣ ከዚህ እዚህ ብለሽ ተሳስፈሪያለሽ፣ ሌላ ነገር እንዳታረጊ መኪና ውስጥ ምንም የኛ ሰዎች ናቸው ያሉት ምናምን ብለው አይምሮዬ ላይ እንትን ሰርተዋል። በቃ ተቆጣጥረውኛል። ገባሽ? እኔ ፍርሃቱም አለ ምንም በቃ እንደ እንትን እንግዲህ በዛ ድካም በዛ እንግልት እኔ ሆኜ አይደለም እንደዛ ሆኜ የስንት ሰዓት የቀን ሙሉ መንገድ ነው ከመናኸሪያ የማላውቀው ቦታ ላይ የሰጡኝ 1000 ብር ነው 2000 ብር ላይ ትራንስፖርት እየከፈልኩኝ የእንትን መኪና የት ነው እያልኩኝ እየተሳፈርኩኝ ወደ ሐዋሳ የመጣሁት ማለት ነው። ልክ ሐዋሳ ስደርስ ሐዋሳ በነገሩኝ መሰረት ነው። ልክ ሐዋሳ ስደርሺ የሆነ ሲም ሰጥተውኛል። ልክ መቃረቢያው ጋር ስደርሺ ይሄን ሲም ትጠቀሚና ቤተሰብ ጋር ደውለሽ ወደ ፖሊስ ጣቢያ ምናምን እንዳትሄጂ እየመጣሁ ነው በያቸው ተብያለሁ። ያንን ሲም በቃ ባሉኝ መንገድ ነው። ምክንያቱም አጠገብ ያሉ ሰዎች እንደሱ ናቸው ብዬ አይደል ማስበው። ባሉኝ መሰረት ልክ ሐዋሳ ልገባ አካባቢ ትንሽ መንገዱ ቀርቧል ብዬ ሳስብ ሲሙን አስገብቼ ደወልኩኝና ለቀውኛል። እየመጣሁ ነው። አላመኑም ፋሚሊ። ደግሞ አሁን ምን አይነት ጨዋታ ነው ምናምን አሁንም አወጣሁኝና አልደርስ አለኝ። ያንን ካልኩኝ በኋላ እንደገና መለስኩኝና ምን ጋር ነው የሚወርደው መናኸሪያ ያልኳቸው እንትኑ መኪናው እዛ ያው የሚወርድበት ቶል ጋር ነው ምናምን ሲሉኝ ደወልኩኝና እንትኑ ጋር ነው የሚወርደው ኑና እዛ ተቀበሉኝ አልኩኝ። ያንን ሲሰሙ ያው ፋሚሊ ሚዲያው ምንም ተናገሩ ይመስለኛል። ልክ ሐዋሳ መግቢያው ላይ ስደርስ መኪናው ጥጥቅ ብሏል። ከዚህ እስከዛ ፍተሻ ነው። ከዛ በቃ የምንድነው የፌደራል ፖሊስ መኪና አለ የምናምን መኪናዎቹ ትፍንፍን ብሎ ሁሉ መኪና ሰው እየወረደ ይፈተሻል። እየመጣች ነው ስለተባለ ያለሁበትን እንትን ለማለት ማለት ነው። ወንድሞቼ ደግሞ እዛ ይጠብቃሉ ምናምን። ከዛ ልክ የሆነ መኪና ማስክ አስለብሰውኛል። ሺቲ ነው የለበስኩት፣ ኤርጌንዶ ጫማን ያደረግኩት። እኔ ምን አልመስልም፣ ግምድል እያልኩኝ ፍተሻ ነው የመሰለኝ። ኖርማል ፍተሻ ለወርድ ስል ሰውዬ እንደዚህ ቁጥጥ አደርገኝና ማንሽ አለኝ። ከዛ ግራ ገባኝ። ከዛ ማንሽ ሲለኝ ጸጋ አለኝ። ከዛ አዎ ነኝ። አንቺን አይደል እንደ አገር ሁሉ የሚፈልገው ኖ ተባለ። ጠፍቶ እንደተገኘ ሰው አይደለም። ባይደው ይዘውኝ ሄዱት። እንደ ወንጀለኛ ነው። በዚህ ፌደራል ያዘኝ። ከዛ በቃ ይጮሁብኛል። አንቺ በቃ አገር ምናምን። ከዛ የሆነ የፌደራል መኪና ውስጥ አስገቡኝ። በቃ እንደዚህ ነው የሚገለምጡኝ ምናምን። ተገኘሽ የጠፋችሁ ልጅ ተገኘች አይደለም ዝም ብለዋል። በቃ ልክ ይዟቸዋል። ነገር ሌላ ፍርሃት በቃ ደግሞ ብለውኛል እነዛኞቹ። ከሳ ሊሆን ነገር አደርጋለሁ ካልሽ እዛም ያለው የኛ ሰው ነው። ገባሽ? አሁን ደግሞ ወደ ራሴ ምን ሊመጣብኝ ነው? ፍራ ተለቀኩኝ ብዬ ራሱ ሰለብሬት እንዳላደርገው ደረስኩኝ ብዬ ከዛ ወደ ፖሊስ ጣቢያ ነው ቀጥታ ይዘውኝ ሄዱት።
እዛ ስንደርስ ሰው መጣ፣ ቤተሰቦች መጡ ምናምን፣ ፍለጋ ላይ የነበረው ሰው ሁሉ ሚዲያው ምናምን መጣ። ከዛ ገባኝ እዛ በቃ የሆነ ግርግር እንዳለ ምናምን ጠየቁኝ፣ ከየት እንደመጣው እንዴት እንደመጣው ስዛት እንደተነሳው ምናምን ዲቴሉ ሰጥቷቸው ያንን ይዘው ዜና ላይ እንዴት እንዳስለቀቁኝ ምናምን አድርገው ወደ ሌላ በእነሱ አግኝተውኛል አሉ። በዛ ሄደ ማለት ነው። አገኘን ምናምን ብለው አገኘናት ብለው እነሱ ያገኙኝ ቃቁኝ፣ እኔ መለቀቄ ነው። ግን ለምን መዋሸት እንደተፈለገ ነው እንትን ያላለኝ ሰው። ምክንያቱም ሰው ሁላ እየጮህባቸው ነበረ። ለምሳሌ እኛ ጋር እየደረሰ የነበረው ኢንፎርሜሽን ኢቭን ሽማግሌ ተብለው እየቀረቡ የነበሩ ሰዎች ላይ ፖሊሶች ራሱ እንደነበሩበት፣ አዛዦች ራሱ እንደነበሩ። አዎ ፖሊስማ ስለነበረ እኮ ነው ከውስጥ ራሱ መረጃ እየሰጠ በጣም አምፕሊፋይ እያደረግን ነበር ስናወራ ነበረው። እንዴት ፖሊስ ሽምግልና ላይ የነበሩ ፋሚሊ ጋር እንትን ሊሉ የነበሩ ሰዎች ያው ሰው በቃ ተናለ። እዛው አደርኩኝ ፖሊስ ጣቢያ። ለምን ሐኪም ቤት ወሰዱኝ የኔን እንትን ሳይሆን ሌላ ኖርማል ቼክአፕ የምናምን የደህንነቴ ምናምን ሳይሆን ለፍርድ ቤት የሚያስፈልግ መረጃ አለ አይደል? አሁን ከጾታዊ ጥቃቱ ጋር ምናምን የተያያዘ እሱን እንትን ቴስት አድርገው መልሰው ወደ ፖሊስ ጣቢያ ሊወሰዱኝ። ፖሊስ ጣቢያ ውስጥ የሆነ አንድ ቢሮ ክፍት ነበረ። እዛ ነው ያስተኙኝ። መሬት ላይ ብዬ ተኛሁ። እሱን አሁን እንትን ማለቱ ራሱ በቃ መውጣቴን ብቻ ነው ማስበው። እዛ ጋር ቤተሰቤን ባይን ማየቴ ህልም እየመሰለኝ ግን እዛም ደግሞ መውጣ አልመሰለኝም። ለምን እዛ ጋር ያስፈራሩኝ ነገር አለ። ልክ ስደርስ ፋሚሊ በማግስቱ ክስ እየመሰለኝ ግን እዛም ደግሞ መውጣ አልመሰለኝም። ለምን እዛ ጋር ያስፈራሩኝ ነገር አለ። ልክ ስደርስ ፋሚሊ በማግስቱ ክስ ይመስረት ምናምን ኤውላዎች የኤውላይ ሐዋሳ ተጠሪዋ ከፋሚሊ ጋር ከመጀመሪያ ቀን ጀምራ በቃ እዚህ እያለች ነበርና እሷ እንደዚህ ኧረ አይለቁኝም፣ ፍርድ ከከሰስኩኝ አይለቁኝም፣ ከዚህ ልውጣ ቀድሜ ምናምን አልኩኝ። ኧረ እሱ ደግሞ በዚህ በኩል ደግሞ እንደገና ክስ አልመሰረትም ካልሽማ ከእሱ ጋር ተባብረሽ ነው ልሆን ነው። ሌላ ጭንቀት ውስጥ አስገቡኝ። ማደርገው ውሳኔ ራሱ ግራ ገባኝ። እኔ ልውጣ እንደዚህ ብዬ ስለመጣሁኝ እነዚህ ሰዎች ሁሉ ማየው ሰው ሁሉ የእሱ ሰዎች ናቸው። እኔ ማንን አምናለሁ? ልውጣና የሚደረገው ይደረጋል እነሱ እጅ ላይ። ከእንደዛ ካልሆነ አትወጪም፣ የሚጠብቁት እሱ ነው አለች። ከዛ በቃ በማግስቱ ያለውን ነገር ተናግሬ ክስ ተመሰረተ። ከዛም በኋላ ግን 4 ቀን ነው ፖሊስ ጣቢያ ውስጥ ያደርኩት። ምክንያቱም እስካሁን አላውቀውም። ምንም አይነት የጤና ክትትል እየተደረገልኝ አልነበረም ምናምን። በቃ ብቻ ትንሽ ከባድ ሁኔታ ነበር። እዛ ከጤና ሁኔታ ውጪ ፍርሃቱ፣ ራንደም የሆኑ ሰዎች ግር ብለው ይመጣሉ። እንደዚህ መስኮቶች እልህም የያዛቸው ሰዎች አሉ እዛች ጋር እንደኛ ከካቸር ውጭ ሆኜ ምናምን። የእሱ ወገኖች ደግሞ አሉ። መምጣቴ፣ ስም መጥፋቱ ምናምን ብቻ ብዙ ነገር አለ እዛ ጋር ማለት ነው። እና በቃ በጣም ያስጨንቁኝ ነበረ። በቃ ፍርሃት ውስጥ ነኝ ያለሁት። እዛም ተለቅቅ ያለው ብዬ አላልኩም፣ ግን ኦልሬዲ ሶሻል ሚዲያ ላይ ጸጋ በሰላም ወደ ቤተሰቦቿ ተቀላቅላለች ተብሎ ሰው ሁሉ ዜናው ተሰርቶ ምናምን ሄዷል። እኔ ግን ሌላ እንትን ውስጥ ነበር የነበርኩት። ያ ከዛ በኋላ 4ኛው ቀን ላይ በጠዋት ሂዱ በቃ ተባልን። ሬዲም አልነበርንም፣ ፍላይት ትኬት ምናምን ስላልነበር ቀጥ ብለን ወደ ባስ ምናምን ጋር ሄደን ባስ የአዲስ አበባ ባስ ይዘን ሄድን እና በዚህ አጋጣሚ እኔ አሁን የእግዚአብሔር ካልኩሌሽን ነው ብዬ ማስበው። ምክንያቱም እናቴ ከእናቴ ጋር በጣም ቅርብ ነን እና ደግሞ የኢትዮጵያ እናቶች በጣም ሰፍሳፋ ምናምን ናቸው አለ ልጃቸው። እሷ ደግሞ በቃ በጣም ትለያለች። በቃ ሰው ሁሉ እንዳንቺ አይነት ለልጆቹ ሰፍሳፋ እናት የለም ነው የሚባለው። ራሳችን አመምን ካልናት የምትገባበት ነው የምታጣው። እናቴ በጣም ሰፍሳፋ ነች እና ከኔ ጋር ደግሞ በጣም ቅርብ ነን። አንድ ቀን በየቀኑ ባንደዋወል በ2 ቀን አንዴ ግድ ነው እናወራለን ምናምን። በቃ እናቴ እንትን ነች እና እዛ ሆኜ ጭንቀቴ በቃ እሷ ሰምታ የሆነ ነገር ምን ሰምቻለሁ፣ ቤተሰብ ጋር ሽማግሌ እንዳይላክ አባቷ ታሞ ሆስፒታል ነው ተባለ። እኔ ደግሞ በቃ እናቴ ይሄን ሰምታ ሆስፒታል ገብታለች ብዬ ነው እያሰብኩ ያለሁት። ግን እግዚአብሔር እንግዲህ ጥበብ እሷ እንደማትችለው አውቆ እኔ በጠፋው በማግስቱ ኢሚዲየትሊ በማግስቱ አባቴ ታሞ በጣም በጠና ታሞ በኦክሲጅን ሆስፒታል ገብቷል። የካቲት 16 ሆስፒታል ካለንበት ከተማ እዛ ተወስዶ ሆስፒታል ተኝቷል። ስለዚህ ከዛ ወጥታ እናቴ ከአባቴ ጋር ሆስፒታል ናት ያለችው እና በመሀል ጸጋ ጠፋችብኝ ድምጿን ምናምን ትላቸዋለች እህቶቼ ምናምን። ኧረ እኔ ጋር ደውላ ነበረ ቅድም እንደዚህ እያሉ እየሸዋወዷት ነው። ከዛ መጨረሻ ላይ የሆነ 2 ሚዲያ ላይ ሲወጣ ግን ስልኳን ወሰዱባትና ውሃ ውስጥ ገባ አሏት እና በምን ታውቃለች? ኦልሬዲ ሰው ተነግሮታል። ሊጠይቅ የሚመጣ ሰው ራሱ ቀድሞ እህቴ ደጅ ላይ ትቆማለች። ምንም አታውቅም። ይገባል። በቃ እሷን ሌላ ፕሮቴክት ማለት ሁሉም ሰው ያውቃል እንደማትችል ማለት ነው። እሷን እንትን ለማለት ግን በቃ እንትን ብሏታል። በህልሜ አየኋት ትላለች። ጠዋት ተነስተ ልጄን ትላለች። ድምጿ ራቂ ምን ሆና ነው ትላለች። በቃ እንትን ብላቸዋለች፣ አስጨንቃቸዋለች። የሷ ጭንቀት ግን በዛ መሀል ፋዘር እዛ ጋር ኦክሲጅን ውስጥ መሆኑ ደግሞ እንትን ዲስትራክት እያደረጋት ነው። እሱንም መንከባከቡ እሷ ብቻ ናት። በቃ የትም አትሄድም። እዛው ነው ብትውለው፣ እዛው ትውላለች። አስተማሚ ያደረጓት እና ልክ ስለቀቅ የሄድኩት ቀጥታ ወደ ሆስፒታል ነው። ልክ ስንሄድ በቃ ያባይም ተጨንቃ ስለነበረ ወንድሞቹ ከወንድሜ ጋር ምናምን ሆነን ሆስፒታል ሄድኩኝ። እኔ ስገባ ኦክሲጅን ውስጥ በኦክሲጅን የነበረ በቃ መተንፈስ ምናምን አይችልም የነበረ ፋዘር። እኔ በተለቀኩኝ እኔ ሰኞ ልሄድ ሐሙስ ነው የተለቀኩት ከጠለፋው 4 ቀን ሆስፒታል አድሬስ 5ኛው ቀን ሰኞ ማለት ነው። ሰኞ ፋሚሊ ጋር እኔ ሲሄድ እሱ ኦልሬዲ ነቅቷል። ለዛች ጊዜ ብቻ ነበረ እንትኑ እመሙ ማለት ነው። ኦልሬዲ በቃ ከሆስፒታል ይውጣ ተብሏል ደህና ሆኖ ማለት ነው። እዛ ደረስኩኝ። እናቴ ምን እንደተፈጠረ ምን አታውቅም፣ ግን ያው ስደርስ ያስታውቃል ምን ውስጥ ነበር። በቃ ተያይዘን ከሷ ጋር እንትን
ግን ኖረሽ እኔ ኖሬ እዛች ጋር ተንፍሼ ምናምን ያን ሁሉ ጭንቀት ያላየች ስትነግሪያት ይህን ያህል እንትን አይላትም። ቢከብድም ቤት አረጋግተን ምናምን በቃ እንደዚህ። ምክንያቱም ወደ ቤት ስትሄድ ሀገር ሰምቷል። አሁን ከመስማቷ ከቁጥጥር ውጭ ነው። እንደውም በዚህ አጋጣሚ የሆነ ቀን እንደዚህ ሆስፒታል እሷ ካለፈው በኋላ ነው የምትነግረኝ እና ሆስፒታል 2 አልጋ አይደል ያለው እና አንደኛው አልጋ ላይ የተኛው ሰውዬ ሚስት እሷም ተነግሯታል። እንደዚህ ታችን ነች እና ዜና ምናምን አጠገቧ እንዳካች ምናምን ተብሏል እና የሆነ ዜና ላይ ጸጋ በላቸው የሚል ድምፅ ሰማች እናቴ። ከዛ አማተብኩኛለች እንዴ ልጅ ስለናፈቀችኝ ነው ቲቪውም እሷን ያሰማኛል ምናምን ብላ ማለት ነው። በቃ እኔ ዜና ላይ ነኝ ያለሁት። እሷ ምንም ብታውቀው ነገር የለም። ግን እንግዲህ እግዚአብሔር ጥበቡ ነው እንጂ እኔ እናቴ ደርስባታለሁ ብዬ አላስብም። በጣም እንትን ነች፣ በጣም ጭንቀታም በጣም በቃ ከዛ በኋላ ራሱ ኑሬ ተርፌ በህይወት ኑሬ ያንን መቋቋም ከባድ ነበር ለሷ። ያ ብቻ በቃ እንደዛ ሆነ። ቤተሰብ ተቀላቀልኩኝ። ከዛ ግን እዛ ላይ አያበቃም መቼስ ለማስያዝም በጣም ችግር ነው ተፈጠረ። ያዝ ምናምን ሲባል አይ በሽማግሌ ሊፈታ ነው ምናምን ተብለን እኔና ቤቲ ፀጉራችንን እየረጨን ነበር። ግን እሱንም እንደዛ ዋታለው መሰለኝ ያመጡት በሽማግሌ ምናምን ብለው አላውቅም። በበኩል ያለውን ነገር በቀላሉ መምጣቱ ጊዜ ነው የፈለጓቸው 4-5 ቀን መጀመሪያ ምርቆኛቸው አይደለም፣ እሱ ምርቋቸው አይደለም። በቃ ና ውጣ ውጪ ምናምን ልቀቃት አይነት ነገር ነው እንጂ ይሄን ያህል እንትን አልነበረም። ምርቋቸው አልነበረም። ከመጀመሪያም ከባድ አልነበረም። ከተፈለገ ይቻላል ብላለች ቤቲ እና ስላልፈለጉ ስላልፈለጉ አልቻሉ። ቋቸው አይደለም። ፖሊስ የታሰራለ አሁን ከአንቺ ጉዳይ ጋር የተያዙ ፖሊሶች አሉ። ተባበሩ፣ ወንጀል ተባበሩ ተብለው እዛ እስክለቀቅ ድረስ ያው ለመለቅ ሚዲያ ላይ ከወጣ በኋላማ እሱንም ማስጨነቅ ስለተፈለገ ከዛ ጉዳይ ጋር ተያይዟል የተባለ ሰው እህት፣ ወንድም ምናምን ቤተሰብ አልቀረም። ሁሉም በየተራ ነው ለ2-3 ቀን አስረዋቸዋል። ከዛ በኋላ ግን ክስ ለፍርድ የቀረበው እሱ ብቻ ነው። ሌላ የታሰራ የተቀጣ ምናምን ሰው የለም እስከማውቀው ድረስ ማለት ነው። እስካሁን ድረስ ማለት ነው። እስከማውቀው ድረስ አላውቅም። እየነገረኝ ሰው በዲሲፕሊን ተቀጧል ሰው ምናምን ያለኝ ሰው የለም። ሊቀጡ ኖሮ ፐብሊክ ያደረጉት ነበር። ያወጡት ነበር ማለት ከመጥፋቴ በፊት የነበሩ አብረው የሚሰሩ ሰዎች የነበረው ሂደት አስረድተናል ምናምን ሁሉ ነገር ይታወቃል። ሁሉ ነገር አላቸው እጃቸው ላይ ግን ክስ አልመሰረቱም። ይዘውት ነበረ። በዛ መሀል ፋሚሊን እያስጨነቁ ነበር ምናምን እና ያ ብቻ ሽማግሌ ራሱ በጣም በውሸት በቃ እኔም የእንትን የሽማግሌ ክብር ራሱ አሁን እኮ እንትን ማለቱ ብቻ ሳይሆን በውሸት ነበረ እሱ በቃ የሚመጡት ራሱ የሚሉት ነገር እኛ የኔ ቤተሰቦች ባይቀመጡ የእኛ አካባቢ ሽማግሌዎችን አስጨንቀው ነበር እና በቃ ጓደኛ ናት ይፈልጋታል ምናምን ብለው ነበር እንትን የሚሉት እና ብቻ ማስረዳት የሚቻል ነገር አይደለም። በውሸት በጣም በውሸት እና እንደውም አንድ ሽማግሌ የሆነ እንትን ለማለት እየፈለገ ነበር በእኛ ሳይድ ያለ ሰው እና ሲሰማ እኛ ሽማግሌ የምናውቀው በእውነት ነው እንደው መታችሁ አጥፍቷል ስልክ ይደወል ነበረ ከፖሊስ ጣቢያ ማን ጋር የሆነ ሴት ይደውልና ቤተሰቦች ስልክ ላይ ማለት ነው የጸጋ ጓደኛ ነኝ እንደዚህ ምናምን እንዳገናኛት ነው ብዬ ሄሎ ስል የሆነ ቀን እሱ ነው አንቺ እንትን አትታይም ምናምን ነገር ፖሊስ ጣቢያ ነው። እሱ ፖሊስ ጣቢያ ጋር የሚያገናኘሽ ፖሊስ ነበር። ያ አንድ ቀን ተደውሎልኛል። ግን ፋሚሊ ጋር እንትን ይባላል በቃ ረፉ ተው ምናምን እየተባሉ ነው እና እኔ ግን በዛ ሰዓት ኦልሬዲ ፐብሊክ ላይ መውጣቱ የሰው ሰፖርት ምናምን መኖሩ እንትን አድርጎኛል። ይሄ ለመጀመሪያው ፈሪ ምናምን አልሆንኩኝም። ሽማግሌዎች ነው በቃ እንትን ብያለሁ። የሰው ሰፖርት ሚዲያ ምናምን አልተፈቀደልኝም ነበር። ስልክ ምናምን አልሰጡኝም። ፋሚሊ ግን ይነግሩኝ ነበር እንደዚህ ቦታ ላይ እንደዚህ ሰው እንደዚህ ምናምን እና የሰው ሰፖርት እንዳለኝ ስላወቅኩኝ እንትን ሆኛለሁ። ኦልሬዲ በቃ አለ አይደለ እቀጥልበታለሁ። እቀጥላለሁ እንደ መጀመሪያው ፈርቼ ምናምን አይደለም። ፍርሃቱ ቢኖርም ግን ፍርዱን እቀጥልበታለሁ የሚለው እንትን ውስጥ ነበርኩኝና ወደ ፍርድ ቤት ሄደ። ክስ ተመሰረተ። ያ በስንተኛው ጊዜ ምስክርነት ተባለ። ለምስክርነት መሄድ ነበረብኝ። እኔ መሄድ አልችልም። ኦልሬዲ ሐኪሜም ያለሁበት ሁኔታ የአእምሮ ሐኪም የሚፈቅድላት አይደለም እዛ ሄዳ ምናምን እንትን እንድትል እዚህ ሆኖ ምስክርነት በቃ ብዙ ነገር ተበለሻሸ ምናምን እና እንደዛ አለፈ። ያ ብቻ መጨረሻ ላይ አመት አካባቢ ሊሆን ሲል እሱ ከ16 ዓመት ራሴ ነኝ የፍርድ ቤት ወረቀቶቼን አላገኘሁም። ዝም ብዬ ውሳኔ ነው እንደ የሰማሁት ወረቀት አላገኘሁም እና ወረቀቶቼን ሊያዝ ብዬ ደውላለሁ ሰዎቹ ጋር ምናምን እና መጨረሻ ላይ በዛ ሰዓት ነው ከ16 ዓመት 10 ዓመት እንደተደረገ የደረስ ነው ማለት ነው። ያ ማለት ለሌላ ሰው የሆነ እንትን ነው የሚመስለው እንዴት የዛኔ ደግሞ ጭራሽ ብሶብኛል። ምክንያቱም ህይወቴ ላይ ያደረሰው ፔኑ እኔ እዛ ስለቀቅ ከተያዝኩበት ስለቀቅ ኦልሬዲ በቃ ተለቅቅ ያለው በሰላም ወደ ህይወቴ የምመለስ ነበር ይመሰለኝ። ግን እየቆየ ሲመጣው ኢፌክቱን በቃ ብዙ ነገር ላይ ያየሁኝ ነው። ከዛ ደግሞ የሐኪም ቤት ምናምን የምከታተላቸው ነገሮች አሉ። ብቻ ብሽሽት ብሏል ያን ዓመት እና እንትን ይዞኛል። በቃ አለ አይደለም እንዴት አንድ ሰው ብድግ ብሎ መጥቶ ህይወቴን በዚህ ልክ ሊሰርቭ ያደርጋል የሚል እንትን አለ፣ ቁጭት አለ ምናምን እና የማልፍበትን እኔ ስለማውቅ እና ከ16 ዓመት 10 ዓመት ሲቀነስለት
የዛን ቀን ጥቃት የደረሰብኝ ቀን ያህል ነው ያመመኝ። እና አንዳንድ ሰው ፍትህ ምናምን እና ደግሞ አንቺ በሌለሽበት ማለት ነው የቀነሱ እና ፍትህ ሲባል አንዳንድ ሰው ቅንጦት ነው የሚመስለው፣ ግን ለሚያስፈልገው ሰው ፍትህ ለሚፈልግ ለሚጠብቅ ሰው ጉዳቱን ላየው ሰው ምን ማለት እንደሆነ በቃ ልነግርሽ አልችልም። በቃ እንደዛች ቀን ነው ያመመኝ። ሲጀመር በቃ ህይወቴ ላይ ኢፌክቱን እያየሁት 16 ዓመቱ ራሱ እየቆጨኝ ነው። ገባሽ? እንዴት በቃ እንትን ውስጥ ነኝ ያለሁት እና 10 ዓመት በቂ ነው ተብሎ 10 ዓመት ተደርጓል ተባለ። የዛኔ ነው ሶሻል ሚዲያ ላይ ወጣሁኝ። ያው ከዛ በፊት ፋሚሊ ስልኬንም ወስደዋል ምናምን ሶሻል ሚዲያ ላይ እንዲወጣ ምናምን አእምሮዬን ጠብቀውታል። አልወጣሁም ነበር። የዛኔ ግን ብድግ ብዬ አንስቼ ሪካርድ አድርጌ ላቀኩኝና ያም ነገር ፍትህ እንዳገኝ ሳይሆን ያደረገኝ እንደገና ሌላ መግለጫ ወጣብኝ። የወጣውን መግለጫ ስም ማጥፋት፣ የፖሊስ ስም እያጠፋሽ ነው፣ የፍርድ ቤቱን የሐዋሳ ምናምን እንትን ሲሉ የህይወት ውጣ ውረድ አለ እዛች ጋር፣ የፍትህ ፍርሃቱ ተጨመረ ምናምን። ከባድ ውሳኔ መወሰን ነበረበት። በዛ አክቲቭ የሆነ ኢሞሽናል ሰፖርት በምፈልግበት ሰዓት ላይ ከሀገር መውጣት ነበረብኝ። ከሀገር ስወጣ ተዘጋጅቼ አይደለም እንደ ዛሬ 2 ቀን እንደ ዛሬ ልወጣ ማታ ምናምን ነው የተወሰነው እና እሱ በሌላ ጊዜ እግዚአብሔር እንግዲህ እኔ በዙሪያዬ ሰዎች ሰጥቶኛል እና እንዴት አሜሪካ የምትኖር እህታችን ነች። በአሁን ባለው ሁኔታ ስሟ ምናምን መጠቀሱ ለማትፈልግ በቃ እሷ ያን ሁሉ ግርግር ሄዶ ሶሻል ሚዲያ ላይ ያለው ግርግር አልፎ ምን ብሎ እሷ ብቻ ቀርታ ነበረ እና እሷ ልክ በቃ ያለውበት ምናምን ነገር ስነግራት ኦልሬዲ ፍላይት ትኬት ቆረጠችልኝና ወጣሁ። እንገስ ዋት